ያንን ያየውን ቪዲዮ እሱ እንትን ብሎ ሊሆን ይችላል። ግን ደግሞ ቢያንስ ለኔ ስትል ሶሪ በጣም አጥፍቻለሁ፣ በጣም ይቅርታ። ምናልባት ያን ንግግሬን ባለቤት ብታየው ልጆቼ ቢያዩት ምን ያህል ሊሰማቸው እንደሚችል አውቃለሁ። እኔ ራሴ ስላለኝ እና ትንሽ አንተ ላይ ጫና አሳድሬያለሁና በጣም ወንድሜ በጣም ይቅርታ አድርግልኝ። በጣም ሶሪ። በጣም በቃ በእግዚአብሔር ስም ይቅርታ ጠይቃለሁ። ያንተ የሆኑትን ሁሉ ምናልባት ባንተ ንግግር ባንተን እንደዛ በተናገርኩበት ሰዓት ያንተን የሚወዱህ ቅርብ የሆኑትን ሰዎችን ሁሉ ስላስከፋው እነሱንም ሁሉ በጌታ ስም ይቅርታ ጠይቃለሁ። ሲስ በጣም እወዳለሁ፣ አመሰግናለሁ። ትንሽ ራሴን ስላመመኝ ያው ግባ ስትለኝና ስትለኝ ነው የመጣው። ያው በጣም በድያለሁ። በጣም ሶሪ። በጣም ይቅርታ ወንድሜ። በቃ ሶሪ። ሌላ ምንም ምልህ ነገር የለም። እሺ ወንድም ማለት ተባረክ። እሺ ድሉ የኔ ትላንትና ይቅርታን ተቀብያለሁ ካንተ ፍጹም ማለት ኦሬዲ ሆን ብለህ እኔን ለማጥቃት እንትን ለማት ብለህ ከመጀመሪያው እንደዛ ተናግረኳል ብዬ አላምንም። እንደዛ እኔ ኢቭን ላይክ ለምሳሌ አንተ በነገር ይወለ ይቅርታ ጠይቃል። አሁን ይቅርታ አልጠየቀውንም ኬኩ ራሱ ቢያገኘኝ የምር እንደዛ ያደርጋል ብዬ ማምን አይነት ሰው አይደለም። እኔ እንደዛ አላምንም። ሰዎች ተናደው በሆነ ወቅት ላይ በንዴታቸው ወቅት ላይ ያልሆነ ንግግር ይናገራሉ፣ ያልሆነ ኮሜንቶችን ይጽፋሉ፣ ያልሆነ ነገሮችን ያደርጋሉ እና ከዛ አንጻር ነው የምወስደው እንጂ የእውነት እኔ ድሉ ቢያገኘኝ እንደዛ ያደርጋል ብዬ አላምንም። ሰዎች እኔም እንዳንተው ሰው ነኝ ብናደድ ካንተ የከፋና የባሰ ነገር ልናገር ይችላል። እንደው የድሉ ይሻላል በሚያስብል መልኩ ልናገር እችላለሁ እና በዛ መልኩ ነው የወሰድኩት። ድሉ በጣም ቴንኪው፣ እግዚአብሔር ያክብር። ደውለልኛል፣ ደውለህ ይቅርታ ጠይቀኸኛል። ለጽቅድም ያዩ ሰዎች አንዳንዶች ጽፎልኛል እንትን ብሏሉ። ቶታሊ በቃ ያለ ማለት በጣም እንዳዘንክ ነግሮኛል። ይሄው እኔ ቴንኪው ድሉ ምንም እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እዚህ ያላችሁ ሁላችሁንም በጣም ይቅርታ፣ በጣም ሶሪ፣ አጥፍቻለሁ። ሶሪ እንዲያ ማለት አይገባኝም ነበር። እንደ ክርስትናም ሳይሆን እንደ ሰው የሆነ ሰው እንደዛ ሊል አይገባም። ስለዚህ ያው እንደዚህ ነው ልል አልችልም። ሲስ አመሰግናለሁ፣ ይቅርታኝ ስለተቀበልከኝ እግዚአብሔር ይስጥልኝ። ብትችል ደግሞ ለኔ ስትል ምናልባት አሁን ላይ ያለህን የቲክቶክ አገልግሎት ብትቀጥል ደስ ይለኛል። ምናልባት እኔ እንደዛም ስለተናገርኩ ሊሆን ይችላል እንደዚህ አይነት ቪዲዮዎች ምናምን ነገር እየተሰሩ የሚኖሩትና የኔ ነገር ነው አንተንን ሰዎችን ወደዛ ሲስተም ውስጥ የገፋቸው ብዬ አምናለሁ። ከቻልክ ተመለስ። ያው ግን በጣም ይቅርታ፣ በጣም ወንድሜ፣ በጣም ይቅርታ ብያለሁ። አንተም ይቅርታን ስለተቀበልክ አመሰግናለሁ። እግዚአብሔር ይስጥልኝ ወንድም አለ። ሰላም፣ እግዚአብሔር ከኔም ከናንተ ጋር ይሁን። ቻው፣ ሰላም ዋሉ። እግዚአብሔር እሺ። ቴንኪው ደሉዬ፣ ቴንኪው፣ እግዚአብሔር ይስጥ። እኔም ቴንኪው። አሁን በዚህ አጋጣሚ መናገር የምፈልገው አንድና አንድ ነገር ነው። የትኛውንም ቤት እምነት እኔ ሲሳይ የመስደብ የማሰደብ ፍላጎት ኢንቴንሽን አሁንም የለኝም፣ ለዘላለም አይኖረኝም። ኦርቶዶክሳውያን እህቶቼ፣ ወንድሞቼ፣ ወዳጆቼ፣ ጓደኞቼ፣ ከስተመሮቼ እህቴ ተናግሬያለሁ። እህቴ የኦርቶዶክስ እምነት ተከታይ ናት። ከቤታችን 2 እህቶች ናቸው የኦርቶዶክስ እምነት ተከታይ ናቸው። እኔ ወንጌል አማኝ ብሆንም እና ቤተክርስቲያን የማሰደብ ኔቨር ኤቨር እኔ በባህሪ የራሱ እንትን ያለ በፍጹም ኢቭን እኔ የኔ ሞቶ የኔ መፈክር የኔ እንትን ራሱ ሰዎች የእምነትን ጉዳይ ሲያወሩ በጨዋነት እንዲያወሩ፣ ተከባብረው እንዲያወሩ፣ ወዳጅ እንዲሆኑ። ከዛ ውጪ አስረስን ያዩት አስረስዬ እንኳን ኦርቶዶክሳውያን እስልምና ሰዎች እስልምናን ራሱ እንዲሰርቡ አልፈለግም። አሁንም ደግሜ መናገር የምችለው እኔ ከወንጌል አማኞች ጋር ወዳጅ ኬኩ በፍጹም ኬኩ
እና በፍጹም ማንንም ነገ ልጆች እኮ ምናልባት ሲያድጉ በራሳቸው ውሳኔ የመረጡትን ቤተ እምነት ፈልገው ተከትለው የሚሄድ መብት አላቸው። እንደዛ ብዬ ማሰብ ሰው ነው። እና ኤኒዌ አንዳንድ ሰዎች ኮሜንት በውስጥ ምናምን ጽፉልኝ ሰዎች እያንዳንዱ ኮሜንታቸው እኔ ስቲል ወዳጆቼ ወዳጅ ናቸው። ኦርቶዶክሳውያን ጓደኞቼ እስቲ ለነሱ ያለኝ ፍቅር አይ ነው እንዴ they are right ጓደኝነት ነው። በቤተ ክርስቲያን ጉዳይ ደግሞ እኔ ለምን እንደዚህ ተባለ ብዬም በዚህም ቅርም አልሰኝም እንትን አይደለም። ግን እኔ ኢንቴንሽናሊ ሆን ብዬ ካልኩሌት አድርጌ ቲክቶክ ላይ በቆየበት ዘመን ሁሉ ኦርቶዶክሳውያን አሰድቤ አላውቅም። ኦርቶዶክሳውያንን ብቻ አይደለም የራሴ ቤት እምነት ሰዎች በሚከሱኝ ልክ የራሴ ቤት እምነት ወንጌል አማኞች እንዲሰደቡ አድርጌ አላውቅም። ሰዎች በውይይት ወቅት በተለያየ ወቅት እንደየቤት እምነቱ ፐርስፔክቲቭ ሊናገሩ ይችላሉ። ይሄ የኛ ትሬንድ ነው። የኛ በቃ ያለንበት የመጣንበት ዕውቀታችን፣ ሙያችን፣ ያደግንበት ሳይኮሎጂካል ሜካፓችን ይሄ ሁሉ ነገር ነው ያለው። እባብ ለእባብ ኢትስ ኦኬ። እኔ ብዙ እና ከምሰርቡኝ ይልቅ በውስጥ ደግሞ በጣም ብዙ ፍቅር ያሳዩኝ ሰዎች አሉ። እግዚአብሔር ምስክሬ ስክሪን ኮሜንታቸውን ብዙ ኦርቶዶክሳውያን እግዚአብሔር ምስክሬን ጌታ ብዙ እንዴ በጣም ብዙ ፍቅር ያሳዩኝ ኦርቶዶክሳውያን አሉ። እና ኤኒዌ ስቲል ዊ ላቭ ዩ ኦርቶዶክሳውያን በጣም ነው የምወዳችሁ። ሌሎቹንም በጣም ነው